ዙቢሜንዲንም ገቢ አድርገናታል ኦፊሻሊ ማለት ነው። እንግዲህ ወደ ስፔን ብሔራዊ ቡድን አቅንቶ የነበረው ማርቲን ዙቢሜንዲ ኦፊሻሊ የስፔን ብሔራዊ ቡድን ካምፕ ለቆ ወደ አርሰናል መመለሱ ተዘግቧል። ጀማው እንኳን ደስ አላችሁ። እንግዲህ አርቴታ ልጆቹን ጉዳት ነገር ከነካበት በኋላ በተለይ ማዱኪን ጉዳት ከሰማ በኋላ እረፍታቷል። እያንዳንዱ አሰልጣኝ ጋር እየደወለ አረ ልጆቼን እያለ ይገኛል። እሱ ብቻ አይደለም፣ ትላንትና ፒሮ ሂንካፔም እንደዚህ ወደ ብሔራዊ ቡድኑ ኦፊሻሊ መመለሱን የተገለጸው። ሁለት ወሳኝ ተጫዋቾቻችን ወደ ክለባቸው እንግዲህ ተመለሷሉ ማለት ነው። እንኳን ደስ አላችሁ። የቀሩትንም ካሉበት ለቀም አድርጎ ቀጥታ ወደ ካምፕ መግባት አለባቸው። ጀማው ካልሆነ አይሆንም። እኛ በስንቱ ተሳቀን እንችላለን። አንችልም እኮ ያ ጀማ። በዚህ በማይረባ በወዳጅነት ጨዋታ ማንም መጎዳት የለበትም። እንኳን ደስ አላችሁ። ዙቢሜንዲና ፒሮ ሂንካፔ ወደ ክለባችን ተመለሷሉ። ኮንግራ ጀማው። በጣም ደስ የሚል ጮማ የሆነ መረጃ ነው ይዤልህ ከቻልኩት ሀቢቢ። ቪዲዮውን በደንብ ኮፒ ሊንክ አድርግ፣ ለሰፊ አርሰናል ደጋፊ ታደርሰዋለህ። ከዛ ፎሎ ያላረክ ደግሞ ምን እንደምሰራ እኔ አላሁ አለም። እንቀጥል ወደ መረጃችን ማለት ነው። ስለ ኤብሪቺዜ ጉዳት ያው አንድ ወር ከምናምን ከሜዳ ይርቃል ብለው እነ ሳይመን ኮሊንግ ምናምን ነግረውን ቅስማችን ተሰብሮ ነበር አይደል ሀቢቢ። አሁን ጆን ክሮስ የሚረሩ ጋዜጠኛው ለክለባችን ቅርብ ነውና ምንድነው የምትወክቡት ነው ያለው። ቀጥ ማን ነው አንድ ወር ከምናምን ያለው? ምንድነው ወጋችሁን የምሰነጥቁት ምናምን ካለ በኋላ ማለት ነው ሀቢቢ። ኖርማሊ ክለባችን አርሰናል ለማንቸስተር ሲቲ ፕሪሚየር ሊግ ጨዋታ ለምናደርገው ለማንቸስተር ሲቲ ጨዋታ እንግዲህ ለማድረስ ነው በት እያሉ ያሉትና የዛ ጨዋታ የመድረስ እድል አለው። ያን አንድ ወር ምናምን የሚለውን ሳክስ ዝም ብለህ ትፈታለህ ብሎሃል እንትና ማን ጆን ክሮስ ሀቢቢ። ሲቀጥል ስለ ካፒቴን ማርቲን ኦዴጋርድም እዛው ላይ ጠቀስ አድርጎልሃል። ኢሚዲየትሊ ኢንተርናሽናል ዲዩቲያቸውን ጨርሰው አሁን አላ ኔክስት ዊክ ከሳውዛምፕተን ጋር ለዛ ጨዋታ ጀለስ ሬዲ ነው ምናምን ብሏል ሀቢቢ። እና አሁን ታዲያ ዛሬ በቃ በብሬኪንግ ኒውስ ዋልኩባቸው አይደለ? ይሄ በጣም ሸጋ የሆነ ነገር ስፔሻሊ ኢዚዋ ታስፈልገናለች። ሰው ካፒቴናችን እንዳለ ሆኖ ማለት ነው። ሰው ሁለቱም በቃ ጥሩ ሰዓት ላይ ነው እንትን ያሉልን ማለት ነው። አሁን ዱአ የምናደርገው ለዛ ለማዱኬ የሚባል ጎረምሳ ነው። የሱን ደግሞ እስኪ መረጃ ሰብሰብ አድርጌ ከችላለሁ። ህይወት ሁለተኛ እድል ትሰጣለች ብለህ የምታስብ ከሆነ ይሄን ቪዲዮ እንዳታሳልፈው። እኔ በጣም የሚገርም ነገር ነው ያየሁት። አንተ የአርሰናል ደጋፊ በዚህ ወር የምናረጋቸውን ጨዋታዎች ግን ልብ ብለሃቸዋልን? ፎሎ ማታረገኝ ከሆነ ፎሎ እያረከኝ ይሄን ቪዲዮ ጀምሮ ኮፒ ሊንክ አድርጉት። በዚህ ወር የምናረጋቸው ጨዋታዎች 2022 ላይ ካረግናቸው ጨዋታዎች ጋር በጣም ተመሳሳይ ናቸው። ተመሳሳይነታቸው ፊክሰሮቹ ብቻ አይደሉም ማን ቀኖቹ ራሱ በጣም ነው የሚመሳሰሉት ማን የመጀመሪያው ጨዋታ ከሳውዛምፕተን ጋር የምናረገው ጨዋታ ነው። አዎ ያን ያረግነው ጨዋታ የኤፍኤ ካፕ ጨዋታ አልነበረም። ነገር ግን ከሳውዛምፕተን ጋር በሜዳችን ራምስዴል ፈታ ብሎብን ምናምን ነገር በ20 ደቂቃ 3 ኳስ ተቆጥሮብን 3 አቻ ወጥተን የዋንጫ ህልማችን የተከሰከሰበት ጨዋታ መቼስ ትዝ ይላችኋል። ተረሳላችሁ ብዬ አላስብም። ያንን በቀል የምንበቀልበትን ጨዋታ በዚህ አመት በተመሳሳይ አፕሪል ወር ላይ ነው የምናረገው። ከዛ በኋላ ትንሽ ልግፋ። ይሄ የስፖርቲንግ ጨዋታ የተደረገው የዩሮፓ ሊግ ጨዋታ ማርች ላይ ነበር። ነገር ግን ስፖርቲንጎች እኛም እንዳደረጉት ታውቃላችሁ። ፈርስት ሌግ ላይ በእነሱ ሜዳ ሄደን አቻ ከወጣን በኋላ ሰከንድ ሌግ ላይ እኛ ሜዳ ላይ መጥተው አሁንም ራምስዴል ቀልዶብን ምናምን ነገር በፔናልቲ ተሸንፈን የወጣንበት ዊሊያም ሳሊባን በጉዳት አተን በሮብ ሆልዲንግ የተጨመላለቅንበት ጨዋታ ነው የስፖርቲንግ ጨዋታ። አሁንም እሱ የምንበቀልበትን እድል አፕሪል በዚህ ወር በድጋሚ ተሰጥቶናል። ከዛ በኋላ የቦርነማውዝን ጨዋታ ወጥተን አፕሪል 26 ላይ ነበረ ሲቲዎች እኛን 4-1 በሆነ ውጤት ያሸነፉት የነበረው። ኤርሊንግ ብሮታል አንድ እና አራተኛው ኳስ ጸጉሩን ለቆ ምናምን ሆልዲንግ ደግሞ እንዴት ታቀሰበት ጨዋታ ትዝ ይላችኋል። እኔ በግጥምጥሞሾች አላምንም፣ የእናንተን ባላቅም ተመሳሳይ ፊክስቸር ነው መልሰን ያገኘነው ከ3 አመት በኋላ። ክለባችን ምን ያክል እንዳደገና እንደተቀየረ ተጫዋቾቹ ምን ያክል ሜንታሊቲያቸው ሽፍት እንዳረገ የምናይበት ዋንጫውን ለመብላት ረጅም እስካሁን ከመጣናቸው ወሮች ራሱ ትልቁን ወር የምናሳልፈው በዚህ ወር ነው ብዬ አስባለሁ። ምን እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ ይመቻችሁ። ሌላ ደስ የሚል መረጃ ይዤልህ ከች ብያለሁ ሀቢቢ። ከፒሮ ሂንካፔ በኋላ ማለት ነው ማርቲን ዙቢሜንዲ ጓዝህን ጠቅለህ ናቶሎ በተባለው መሰረት ይሄው እሱም ወደ ለንደን ጉዞ እያደረገ እንደሆነ ሃንድ ኦፍ አርሰናል ዘግቧል ሀቢቢ። እንግዲህ ሰበቡ ምን እንደሆነ ልንገርህ። ማርቲን ዙቢሜንዲ ባለፈው እረፍት ተሰጥቶት ነበር ያው ስፔን ጨዋታ ላይ ማለት ነውና አሁን ቀኝ እግሩ ላይ በቃ የሆነ ችግር አጋጠመው ታውቃለህ። በቃ ችግር አጋጠመው ኮል ቀጥታ ወደ ለንደን ናቶሎ ተብሏል። እና ጀለስም እንግዲህ ወደ ለንደን ከስፔን ቲም ዊዝድሮ አድርጎ ወደ ለንደን ከች እያለልህ ነው ሀቢቢ። እንዳልኩ ያው ሌሎችም የዜና ምንጮች እንዳሉት በቃ ቀኝ እግሩ ላይ ሆነ ምቾት ስላልተሰማው ሀቢቢ። ምቾት ሳይሰማው ደግሞ መታገል የለበትም ልጁ ለማይጠቅም ኢንተርናሽናል ምናይ ቫይረስ ማለት ነው። መቶ ትሪት ይደረጋል። ለቀዳሚው ለሳውዛምፕተኑ ጨዋታ ሬዲ ይሆናል ማለት ነው ሀቢቢ። ይመቻችሁ።
ኮፒ ሊንክ አድርጉት። ለአርሰናል ደጋፊዎች 3 አስደሳች የሚባል መረጃ አሁን ከመሸ ተሰምቷል። ይህንን ቪዲዮ በደንብ ኮፒ ሊንክና ፎሎ እያደረጋችሁ አዳምጡኝ። በጉዳት ምክንያት እንግዲህ የማንቸስተር ሲቲው ጨዋታ ጭምር ያመልጠዋል ተብሎ ሲጠበቅ የነበረው ኤብሪቺ ኤዜ በጥሩ መልኩ እያገገመ እንደሚገኝና ለማንቸስተር ሲቲው ጨዋታ የመድረስ እድሉ እጅግ ሰፊ እንደሆነ እየተገለጸ ነው የሚገኘው። ስለዚህ ኤብሪቺ ኤዜ ከተባለለት ጊዜ ቀድሞ ሊመለስ እንደሚችል ተዘግቧል። በሌላ በኩል ለአርሰናል ማጥቃት እጅግ በጣም ወሳኝ የሆነውና በብዙ ደጋፊዎች ዘንድ የተናፈቀው ማርቲን ኦዴጋርድ ልክ ኢንተርናሽናል ብሬክ እንደተጠናቀቀ ወደ ሜዳ እንደሚመለስ ተረጋግጧል። አርሰናል ቀጣይ ቅዳሜ ማለት ነው ምሽት 4 ሰዓት ላይ በኤፍኤ ካፕ ሳውዛምፕተንን ሲገጥም ማርቲን ኦዴጋርድ ወደ ሜዳ እንደሚመለስ ተዘግቧል። በመጨረሻም ማርቲን ዙቢሜንዲ ዛሬ የስፔን ብሔራዊ ቡድን ለቆ ወደ አርሰናል የተመለሰው ለጥንቃቄ ሲባል እንጂ የገጠመው ጉዳት ያን ያህል አሳሳቢ እንዳልሆነ የተሰማ ሲሆን ማርቲን ዙቢሜንዲ ወደ አርሰናል ተመልሶ ሕክምናውና ልምምዱን በማድረግ በኤፍኤ ካፕ የሳውዛምፕተን ጨዋታ ወደ ሜዳ እንደሚመለስ መረጃዎች እያሳዩ ይገኛል። እንግዲህ መድፈኞቹ ካሁን በኋላ ላለባቸው ወሳኝ የዋንጫ ፉክክር እያንዳንዱ ተጫዋቾቻቸው በመልካም ጤንነት ላይ እንዲገኙ ይፈልጋሉ። የእነዚህ 3 ተጫዋቾች በቶሎ ወደ ሜዳ መመለስ እጅግ በጣም አስፈላጊ ሲሆን በተለይ ማርቲን ኦዴጋርድ እና ዙቢሜንዲ ከኢዜ በፊት ቀድሞ መመለሳቸው የኢዜን ክፍተት በደንብ ይሞላል ተብሎ ይጠበቃል ማለት ነው። ኤብሪቺ ኤዜም እንግዲህ ቀደም ብሎ ከጉዳቱ ይመለሳል። ሌሎች መረጃዎችም እንግዲህ ሲወጡ ወደ እናንተ የማደርስ ይሆናል ማለት ነው። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማየት የፕላስ ምልክቷን መጫና ፎሎ ማድረግ ያረሰ ይመቻል። ሰበር ዜና ፒየሮ ሂንካፔ እና ማርቲን ዙቢሜንዲም ወደ ለንደን ተመልሰዋል በጉዳት ምክንያት ይላል። ክፉ ዜና መጥፎ ዜና ምናምን ነገር ከመሰለ ሰበር ዜናው ተሳስተሃል። ማን የአርቴታ ትክክለኛ ውሳኔ ከኖኒ ማዱዌኬ እና ከኤቨሬቺ ኤዜ ውጪ ሁሉም ተጫዋቾች ለሳውዛምፕተን ሬዲ ይሆናሉ ነው ማለት። ኤቨሬቺ ኤዜም ቀላል ነገር ነው ለማን ሲቲ ጨዋታ፣ ለቦርንማውዝ ምናልባት ለማን ሲቲ በእርግጠኝነት ይደርሳል እየተባለ ነው። ኖኒ ማዱዌኬ ደግሞ እሱም ለማን ሲቲ ሊደርስ ይችላል፣ ግን ካልደረሰና ሌላ 3 ጨዋታ ምናምን ካለፈው ማክስ ዳውመን እድል ይሰጣታል ማለት ነው። ተረዳኛ አይደል? የቡካዮ ሳካ ተቀያሪ ስለሆነ የምንፈልገው ዳውማን ያችን ደቂቃዎች ጠቅ ታረጋቸዋለች። የተጎዳ ተጫዋች የለም። ገባለ? ለኖኒ ማዱዌኬ ደግሞ ያው አይደለ መሮጥ ምናምን ነገር ነው። ማርቲኔሊ ይሮጣል እኮ ምንድነው ማርቲኔሊ ለመሮጥ ማጣጠፍ ደግሞ ማክስ ዳውመን አለች። ተረዳኛ አይደል? ሳካ ራይስ ትክክለኛ ውሳኔ። አርቴታ ሰር አሌክስ እየሸተትሽ ነው አንቺ ያራድዬ ልጅ። አድክሞች እዛ የማን ዩናይትድ ሌጀንዶች እንዳይሉ ማለት ጋሪ ሌቭል እና ፊሊፕ ሌቭል ማይነጋገር ዓለምን እያስጨነቀ ያለው መሪ ትራምፕ እንዳይመስላችሁ ሚኬል አርቴታ እንጂ ማለት ነው። ፊፋ ለሀገራት ማለት ነው በዚህ የቀን ሰሌዳ ተጫዋቾቻችሁን ሰብስባችሁ ለዓለም ዋንጫ ማጣሪያ የወዳጅነት ጨዋታ ማድረግ ትችላላችሁ አላቸው። አለ አርቴታ። ምን አልክ? እንደዛ ይሁን። ሳሊባ ተቀመጥ፣ ማጋሊስ ተቀመጥ፣ አትሄድም። የሄዱትስ ራይስ፣ ሳካ፣ ኖኒ ማዱዌኬ ተመለሱ። ቶማስ ቱዌል እሺ ቦስ ሚኬል አርቴታ ያለ ትንፍሽ አላለም። ትንፍሽ። አሁን ደግሞ ፒየሮ ሂንካፔ ና ተመለስ ከኮሎምቢያ። ይሄ ሳያልቅ ማለት ነው ስፔን ዙቢሜንዲ። አርቴታ ትቀልዳላችሁ እንዴ እናንተ? የወዳጅነት የዓለም ዋንጫ እኔ 20 ምናምን ዓመት ቁጭ ብሎ ሰፍ ብሎ እየጠበቀኝ ያለ ደጋፊ ያለ የእንግሊዝ ፕሪሚየር ሊግ የሚጠብቅ ስለዚህ አልሰማችሁም ብሎ ማለት ነው። እያንዳንዱ ብሔራዊ ቡድን ኮች አርቴታን እየታዘዘው ነው የሚገኘው። አርቴታ ስለሚችል ማለት ነው። ይኸውላችሁ ትናንትና ማዱዌኬ እንደተጎዳ ታውቃላችሁ ሁላችሁም አይደለም? ዛሬ ማዱዌኬም ሳካም ዴክላን ራይስም ከኢንግላንድ ለቃችሁ ውጡ። በቃ ከባድ አሳይመንት ነው ያለባቸው። ስጡኝ ነው ያላችሁ። በቃ ተጫዋቾችን መልሱልኝ፣ የሀገራቸውን ግዳጅ ምናምን ለዓለም ዋንጫ ዛ ክረምት ትሰጣችኋለሁ። አሁን እኔ ነኝ የምጠቀማችሁ ኑ መልሱልኝ ብሎ እንዳለ ተጫዋቾቹን እየመለሰ ነው። እንኳን ያላካቸው ጋብሪኤልና ሳሊባን እንኳን ያላካቸው። ይኸው ማዱዌኬ ተጎዳ። ገብቷችኋል? እዛ እነ ራፊና እየተጎዱ ነው። ባርሴሎና ቤት ደግሞ ገብቷችኋል? ሙሉ ተጫዋቾች ኢንተርናሽናል ብሬክ ላይ ድብድብ በቃ ድብድብ። እኔ አሮሆ እዛ ፎደንን እንደዚህ በውስጥ እግሩ ጨፍልቆ ጎዳው። ገብቷችኋል? በዚህ አጨዋወታቸው ይሰበራሉ ብዙ ተጫዋቾች። ለዛ እንኳን የመለሰ ይሄንን ሰው ያተረው ቢሆንስ ራይስ ተጎድቶ ቢሆን ኖሮ ምንም አይነት ጌም አላይም ነበር። እኔ በቃ ተስፋ ቁርጥ ነበር ማድረጉ። ገብቷችኋል? ሳካና ራይስ አሁን ማዱዌኬም ተመልሷል ማለት ነው። ማዱዌኬ እንግዲህ ያው ጉዳቱ እያነከሰ ነው የወጣው እግሩ ላይ ምናምን ተደርጎለት ምናምን ነገር አይ ቲንክ ከወር በላይ
ይቆያል ይሄ ልጅ ወደ ሜዳ ለመመለስ ማለት ነው። ያው መጀመሪያ ላይ የተጎዳውን ጉዳት ነው የተጎዳው ግን ማለት ነው። ገብቷችኋል? ሳካ አሁን ማንነትን ማሳየት አለበት። ገብቷላ? አተ ቶሎ ወደ ራስ ተመለስ። በነገራችን ላይ አርቴታ አሰልጣኝ ብቻ መስሎ ነው እንደሚታያችሁ። ይሄ ሜዳ ውስጥ ይሄ በታክቲክ የታጠረው ምናምን ለብቻ አሰልጣኝ መስሎ አይደለም። አርቴታ ፖለቲከኛም ጭምር ነው። ይሄንን አታውቁም ብዙዎቻችሁ። ምን አይነት ዲፕሎማሲ እየሰራ ማለት ነው ተጫዋቾቻችንን ወደ ክለብ እየመለሰ እንደሆነ ብታዩ ለአርቴታ ትልቅ ክሬዲት ይገባዋል። ይኸውላችሁ ሰሞኑን ወደ የብሔራዊ ቡድናችን ያቀኑ ተጫዋቾችን እየሰበሰበበት ያለበት መንገድ ማለት ነው ትክክለኛ ፖለቲካዊ ውሳኔ እየሰጠ ያለ ነው። በቃ ዲፕሎማቲክ በሆነ መንገድ ልጆቻችንን ወደ ክለብ እየጨመራቸው ነው። አስቧል። አሁን ዛሬ ዙቢሜንዲ ተመለሰ እና ጉልበቱ ላይ ቀለል ያለ ምቾት አልተሰማውም። ያንን ቼክ ለማድረግ ነው የተመለሰው ነው የተባለው እንጂ ዝም ብሎ ተመለሰ አይባልም። የሆነ ሪዝን እኮ ቁጭ ማድረግ አለበት ግዴታ ነው። ገብቷል አይደል? እና እኔ ከሄዱ ተጫዋቾች ውስጥ አብዛኞቹ ከማዱኬ ውጪ ጫን ያለ ነገር ያጋጠማቸው አይመስለኝም። ጀማ ኦፊሻሊ ለመናገር ማለት ነው። እና ታክቲካል በሆነ እቺ ፖለቲካዊ መንገዱን ተጠቅሞ ከአሰልጣኞች ጋር በጣም ጥሩ ግንኙነት አለው። ስለሆነም ወዬ እያለ ተጫዋቾቻችንን እየሰበሰበ ይገኛል። ይሄ አርቴታ ማለት ይኸውልህ የሜዳ ላይ ብቻ ሊቅ አይደለም፣ በዲፕሎማሲውም በጣም ሊቅ ነው። በነገራችን ላይ አሁን የኢራንና የአሜሪካንም ጦርነትንም ለማደራደር እሱም ቢከቱ ቶሎ ባጭሩ ይቋጨው ነበር። የመረኝ እኔ ስለማውቀው ነው። አሰውየው እንዲደፍሬ እኮ አልነግራችሁም። ጀማው ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ለጀማ አዳርሱልኝ። ጀማው ፎሎ እየተደረገ አይደለም። አካውንቴ ምንድነው? ፎሎ አድርጓ ያ ጀማ። አርቴታን እንግዲህ አዲሱ ፖለቲሽያን ብለናል። እንግዲህ ቀጣይ ምርጫ ላይ እሱ ይወዳደር እንመርጣለን። ያ ጀማ ይመቻችሁ። አሁን ላይ እኮ የአርሰናል ደጋፊ ያለው መተማመን በአርሰናል ያለው መተማመን አቤት አቤት። ምክንያቱም እስኪ የሻምፒዮንስ ሊግ ድርድር ራሱ ከመውጣቱ በፊት እያንዳንዱን የአርሰናል ደጋፊ ሄዳችሁ ብትጠይቁት ማን ቢደርሳችሁ ይሻላል በየትኛው በኩል ብላችሁ ብትጠይቁት እንዳለ የአርሰናል ደጋፊ አረ ማንንም ይምጣ አረ ማንንም አንሳው ነው የሚለው። ከልባችን ነው እንደዚህ የምንለው። ይሄን ያረገን እኮ አርቴታ የምሬን ነው የምላችሁ። ወደዳችሁም ጠላችሁም እዩት በቃ ኦራ አረ በስመ ግርማ ሞገስ ያለው አሰልጣኝ ነው ራሱ። እንደዚህ በቃ አውሮፓ ላይ እንግሊዝ ላይ ያስከበረን አርሰናልን በቃ ይሄን መድፍ የለ ይሄን አርማ ይሄን ባጅ አውሮፓ ላይ ያስከበረው ድጋሚ ክብሩን የመለሰው ማን ነው? አርቴታ። በቀላሉ አርሰናል ከ5 ከ6 ዓመት በፊት ሻምፒዮንስ ሊግ ምናምን የዛኔ ሲጫወት እኮ እናስታውሳለን። ማንም እየመጣ ሲፈነጭብን እኮ እናስታውሳለን። በሜዳችን ከሜዳችን ውጪ ከየትኛውም ክለብ ይመጡ ይሄ እኮ ፋክት ነው። ልንክደው አንችልም። በቃ ሀቅ ነው። ግን አርቴታ መጥቶ አስከበረን። አሁን በዚህ ሰዓት አርሰናል ሳይሆን ቡድኖችን መቅጠም የሚፈራው አርሰናል የሚገጥሙ ቡድኖች ናቸው። አርሰናልን ባልገጠም ነው እያሉ የሚፈሩት እና ይሄ አስከብሮናል። በቃ አስከብሮናል። እንደዚህ መፈራት እኔ እንጃ። በቃ ከዚህ በላይ ምን አለ? ዋንጫ ይመጣል። ዋንጫ ሂደቶች ጉዳይ ነው። ዋንጫ ምናምን ስኬት ይመጣል። ግን እያንዳንዱ ክለብ በቃ አእምሮ ላይ ፍርሃት የሚለቅ ቡድን ይሰራልን። አርቴታ ዘ ማስተር ማይንድ ዘ ሞስት ኢንቴሊጀንት ኮች አርቴታ። እውነት በቃ እሱ ስላለን ብቻ አርሲዎች በጣም ልትኮሩ ይገባል። በቃ ልትኮሩ ይገባል። ሌላ እኔ ምንም ማለት ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ። ይመቻችሁ። አርሰናል ዘንድሮ ዋንጫውን ካነሳ ቀጣይ ዓመት ይኖረዋል ተብሎ የሚገመተውን ቤስት 11ን ላስመልክታችሁ። ከዛ በፊት ግን ማለት ነው አርሰናል ሁለቱን እነዚህ ምርጥ ተጫዋቾችን ለማስፈረም ጠንከር ያለ ዝውውር ሊፈጽም ይችላል እየተባለ ከወዲሁ እየተገመተ ነው የሚገኘው ማለት ነው። ምክንያቱም ያው አርሰናል ስኳድ ዴፕዝ ላይ ሳይሆን ቀጣይ ዓመት ጥራት ላይ ነው ይሰራል ተብሎ እየተጠበቀ የሚገኘው። ይህም ማለት ነው ማርቲኔሊ እና ትሮሳርድ ከወጡ ያው በዛ ቦታ ከቫራት ስኬሊያን ነው እንግዲህ ይሄንን ምርጥ ተጫዋች ያስፈርማል ተብሎ የሚጠበቀው። እንዲሁም ገብርኤል ጄሰስ ከወጣ ቤስት 11 ላይ ደግሞ ይኖረዋል ዋናው ተብሎ የሚጠበቀው አልቫሬዝ ይመስለኛል። ቤስት 11ን ደግሞ ላስመልክታችሁ በለው። በስማ ይሄማ ዝውውር አልቆ ከተሳካ እንግሊዝን ልታንቀጠቅጡት ነው። ኧረ በስማ እውነት ነው የምላችሁ። አስባችሁታል? ከቫራት ስኬሊያን በዚህ አልቫሬዝ፣ ሳካ፣ ራይስ፣ ቶናሊ፣ ኢዜ፣ ካላፊዮሪ፣ ሳሊባ፣ ገብርኤል ማጋሊሽ፣ ቲምበር ያው እንደተጠበቀው ግብ ጠባቂ ላይ ራያ። ምን ታስባላችሁ? እስቲ የአርሰናል ደጋፊዎች በኮሜንት አስቀምጡልኝ። ብቻ ግን ከባድ የሚገርም ቲም ነበር የሚወጣው። ከምር ነው የምላችሁ። ለማንኛውም እስቲ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይመቻችሁ። ባይ ምን አይነት ዜና ነው? ለአርሰናል ደጋፊዎች ምን አይነት ዜና ነው የተሰማው? ይሄን ዜና ቢሰማው ደስ ይሏል ብላችሁ የምታስቡት የአርሰናል ደጋፊ ጓደኛ ካላችሁ ሼር አድርጉለት።
ፎቶውን ደግሞ የአሁኑ ፎቶ እንዳይመስላችሁ ለዚህ እኔ እንዲጠቅመኝ የተጠቀምኩት ፎቶ ነው። የአሁኑ ፎቶ ያለ የቆየ ፎቶ ነው። ወደዚህ እኔ ስመለስ ኢዜ 6 ሳምንት ተብሎ ነበር አይደል? የምን 6 ሳምንት? በቅርቡ ይመለሳል ተባለ። ኢታድ ስቴዲየም ላይ በእንግሊዝ ፕሪሚየር ሊግ አርሰናል ከማንቸስተር ሲቲ የሚያደርጉት የእንግሊዝ ፕሪሚየር ሊግ የመርሃ ግብር ማሟያ ጨዋታ እደግመዋለሁ፣ የመርሃ ግብር ማሟያ ጨዋታ ላይ ኢዜ እዛ ጨዋታ ላይ የመድረስ ቻንስ አለው ተብሎ የአርሰናል ደጋፊዎች ከእሱ ጨዋታ የበለጠ ሊያሳስባችሁ የሚገባው በአውሮፓ ሻምፒዮንስ ሊግ ስፖርቲንግ ሊዝበን አልፋችሁ ግማሽ ፍጻሜን ለምታደርጉት ከአትሌቲኮ ማድሪድ ከባርሴሎና ለምታደርጉት ጨዋታ ኢዜ መመለሱ ያስደስታል። ኤፍኤ ካፕ ሳውዛምፕተንን ካለፋችሁ በኋላ ግማሽ ፍጻሜ ላይ ቼልሲ ወይን ሲቲ የምታገኙ ወይ ሊቨርፑል የምታገኙ ከሆነ የኢዜ መድረስ ይጠቅማችኋል። ለዛ ያስደስት ይችላል። ለዚህ ኢዜ ከተባለ ጊዜ በፍጥነት ይመለሳል እየተባለ ነው። ሌላኛው የአርሰናሉ አምበል ማርቲን ኦዴጋርድ አሁን የፊታችን ቅዳሜ ከቅዱሳኖች ሳውዛምፕተን ጋር ጨዋታ አለው አይደል? ኤፍኤ ካፕ አርሰናል 100% ዝግጁ ነው። አለቃ ሚኬል አርቴታ የታል ቁምጣ የታለ ታኬታ ናግባ ይበለው እንጂ ዝግጁ ነው ተብሏል። ይሄ እንግዲህ ከመሸ የተሰማ የአርሰናል ደጋፊዎችን ጮቤ የሚያስረግጥ ዜና። እንኳን ደስ አላችሁ የአርሰናል ደጋፊዎች፣ እጅግ በጣም ምርጥና ሰበር ዜና። ኮፒ ሊንክ ሼር አድርጉና ለተጨነቁ ለአርሰናል ደጋፊዎች በሙሉ አዳርሱልኝ። በደንብ ኮፒ ሊንክ ይደረግ ጀማው። 6 ሰዓት ሆኗል ይሄን ቪዲዮ ስሰራው። ለማንኛውም 3 ተጫዋቾቻችን የእንግሊዝ ብሔራዊ ቡድንን ትተው ቀጥታ ወደ አርሰናል ተመልሰዋል። እንኳን ደስ አላችሁ። ስታርቦይ ቡካዮ ሳካ፣ ዴክላን ራይስ እና ጉዳት ያጋጠመው ማዱኬ እንግዲህ ቀጥታ ወደ አርሰናል ቤት መመለሳቸውን የተገለጠው ዛሬ። በነገራችን ላይ ልምምድ ሰርተው ነበር ስታርቦይ እና ዴክላን ራይስ ማለት ነው። ግን ማዱኬ ጉዳት በኋላ ማለት ነው ስታርቦይ ቡካዮ ሳካ ሆነ ዴክላን ራይስ እንግዲህ ሪስክ መውሰድ አልፈለጉም። ከዛ በተጨማሪም እንግዲህ አርሰናልም ቅሬታ እንደገባው ነው የተገለጠውና ያን መሆኑ ተከትሎ ለሁለቱም ፍቃድ እንደተሰጣቸውና ወደ አርሰናል እንዲመለሱ እንደተደረገ ነው ሃንድ ኦፍ አርሰናል እየገለጸ የሚገኘው። ጀማው እጅግ አስደሳች ብልጠት የተሞላበት ውሳኔ ነው። ምንም አይነት ለወዳጅነት ጨዋታ ተብሎ ሪስክ መወሰድ የለበትም። ገብቷል አይደል? ሌሎች ተጫዋቾቻችንም የግዴታ መመለስ አለባቸው እንዴ ግዴታ ማለት ነው ጀማው። ለማንኛውም እንኳን ደስ አላችሁ የአርሰናል ደጋፊዎች። ሁለቱ ተጫዋቾች በደና ተመልሷሉ። ማዱኬ ደግሞ በጉዳት እንግዲህ ተመልሷል ማለት ነው። ያው 3 ከመክሰር 1 ከስረን ቢመለሱ